ዛሬ ቁርስ በርስ እየተራረደ ነው። ማን ይክዳል? ይሄው የሚካድ እውነታ ነው። አፋርና ኢሳ ተብለው ይቧደናሉ። ሶማሌና ኦሮሞ ተብለው ይቦዳደናሉ። አማራና ኦሮሞ ተብለው፣ ስልጤና ጉራጌ፣ ወለኔ፣ ምስቃት እንደዚህ። እንዲሁም ሐጅ የተደነገገው ጀማዓ ሰላት የተደነገገው አሉ የሚባሉ አምልኮች የተደነገጉት የኛን አንድነት ለማጠናከር ነበር። ዛሬ ግን እርስ በእርስ ቢላዋ ይዘን ቦታ ይዘን ቀጥረን እነዚህን ሰዎችማ አፈር ከድሜ እናስበላቸዋለን የሚባልበት ደረጃ ደርሰናል። እነዚህን ከምታገባማ ቆመ ብትቀር ይሻላል። ቅርብ ቀን የተከሰተ ሁለት ዘሮች አልጠቅስላችሁ። ሴትየዋ አንድ ባል ሞቶባታል። ሁለተኛ ባል አግብታ ፈታለች። ልጅ የላት፣ ቤት አላት። የሆነ ሰው ሊያገባት መጣ። ዘሩን አልጠቅስም ብያለሁ። ከዘር መጥቀስ ምንም ዋጋ የለም፣ እንድንማርበት ነው የሚፈለገው። ስላለ ግን በሽታው ሁሉም ራሱን ይፈትሽ። እንዲህ አይነት ሰው ሁለተኛ ሚስት ሊያገባኝ ጠይቋል። ቤተሰቦች ሆይ እባካችሁ ስጡኝ አለች። አንቺ ልጅ ነው የቸገረሽ ከነዚህ ዘርጋ ከምትሆኝ አሏት። ከየትም አምጪው ልጁ እንቀበልሻለን አሏት። ከካፊርም ከምንም ውለጂና አምጪ እንደ ልጅሽ እንቀበላለን፣ የሐራሙን ማለት ነው። ከዚህ ዘርጋ ግን እኛ በህይወት እያለን አትጋቢም አሏት። ቆይ ይሄን ከማየት የበለጠ ሞት አለ ወንድሞቼ? ትግሬው በትግርኛ፣ አማራው በአማርኛ፣ ኦሮሞ በኦሮምኛ፣ ስልጤው በስልጥኛ፣ ጉራጌው በጉራጌኛ፣ ሀደሬው በሀደርኛ በደንብ ተደርጎ ከልጅነታችን ቢነገረን ኖሮ ዛሬ እዚህ የደረስንበትን ደርስ ነበር። ከካፊርም ከምንም አምጪው ልጅ ነው የቸገረሽ ከነዚህ ዘር ግን አትጋቢም አንፈቅድም አሉ። ሁሉም በዘሩ ምን ያስተምራል መሰላችሁ? የሽንትን አደጋ ያስተምራል። ምሳሌው ልክ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በሆነ ቀብር በኩል አለፉ። ሁለት ሰዎች ሲቀጡ ሰሙ። በትልቅ ነገር እኮ አይደለም የሚቀጡት፣ በጣም ቀላል በሆኑ ነገሮች ነው። አንደኛው ወሬ ያመላልስ ነበር፣ አንደኛው ሽንቱን እንደሸና በደንብ አያዳርቅም ነበር የሚለው ሐዲስ ተይዞ ጥግ ላይ ቆሞ ከዘገየብህ ሱሪው ረጅም እንኳን ቢሆን ሙስሊም ነው። በቃ ፊቱን ባታየው ራሱ ነው። ልክ ነኝ አይደለም? ሽንቱን ሲሸና እግሩን በልቀጥ የሚያደርግ ወንድ ካየህ ሙስሊም ነው፣ አትጠራጠር። ስትጠይቅ ትደርስበታል። ለምን ስትል ከልጅነቱ ሽንትን አለማንጧሃራት እንደሚያስቀጣ ተነግሮታል። የሰው ደም ማፍሰስ ግን ሰው መናቅ ግን እንዴት ተደርጎ ነው የተነገረው? እንደ ወንጀልም አልተነገረው። እነዚህ ሰው መሰሉ እንደ እየተባለ ነው ያደገው። ላኢላሃ ኢላላህ ምን ሆነበታለች? ደብዝዛበታለች። ላኢላሃ ኢላላህን ይዞ ሲያበቃ ያኛው እነዚህ እኮ አናሳ ናቸው፣ እነዚህ እኮ እንትን ናቸው እየተባለ አድጎ ነገ ጉልበት ሲኖረው ምን ያደርጋል? ይሄን ነው ማረድ ይላል። ንያው ራሱ ያው። ስለዚህ ይሄን በሽታ ካላስተካከል ይሄው እቺ እህታችን የወደቀችበት ቦታ ይወድቃል። እሷም ግን አላህ ኸይር ጀዛዋን ይክፈላት። ሸሪዓ ፍርድ ቤት ሄደች፣ ጉዳዩን ጨረሰች። ሸሪዓ አባት ለሌለው ሁሉ አባት ነው። አባትየው በህይወት እያለ እምቢ አለ አይደለ? አላህ ሸሪዓን አስቀምጧል። ግን ይህ ወንጀል ምን ያህል እየበዛ እንደሄደ ከየትም አምጪው በዝሙት ማለት ነው ልጁ። ግን እነዚህን ዘር እንድታገቢ አንፈቅድልሽም። ስለዚህ ትልቁ ኃላፊነት እኛ ላይ ነው። ልጆቻችንን ስናሳድግ ይሄንን ነገር በስነ ስርዓት እንዲያድጉበት ካላደረግን ነገ የኛ ልጆች ደግሞ የሰው ሴት የሚደፍሩ የሰው ማህፀን የሚቀዱ ሊሆኑ ይችላሉ። የአሁኑ ጁማዓ ከ3 ቀን በፊት ክፍለ ሀገር ነበርኩኝ። እየነገሩኝ ልጆች በተጨባጭ የተከሰተ ነገር፣ ሁለቱም ሙስሊሞች ናቸው የተገዳደሉት። ባል ልጆቹን ይዞ መስጂድ ገብቶ እስኪመለስ ሚስቱ እርጉዝ ነበረች አለ። ሙስሊም ናት። ሌላ ዘር የሆኑት መጡና አሉ ቀጥታ ሆዷን በጩቤ ቀደው ምን አደረጉት? ሽሉን አፈረሱት፣ እሷንም ገደሏት። ከተማው ተከበበ አሉ። ጎማ ነደደ። ፖሊስ ሲመጣ ምን ሲመጣ በዛኛው በኩል ደግሞ ያሉት ዘሮች ምን አደረጉ? ፖሊስ
መንግስት በዚህ ጉዳይ አያገባውም ብለው አራቱ የገደሉት ልጆች ደግሞ እነሱንም ደግሞ አደባባይ ላይ ገደሏቸው። መስጂድ ላይ ነው ይሄ መነገር ያለበት እንዲቆረቆረን ማለት ነው። ሐዋሪጆች አይደሉም፣ ልብ በል ይሁዳዎች አይደሉም፣ ካፊሮች አይደሉም። ይሄን የፈጸሙት ላኢላሃ ኢላላህ ያሉ ሰዎች ናቸው። ጭካኔ ምን ጥግ ቢደርስ ነው ያረገዘችን ሴት ሆዷን በቢላዋ ተርትሮ ሽሏን መግደል፣ እሷን መግደል። ስለዚህ በእኛ መሃል ይሄ በሽታ እያለ ቁርአንና ሐዲስ ያክመን ሲባል አይ ወር አር ዝም ብሎ ይሄን ጉዳይ ዘም ዱዓ ነው። ዱዓ ብቻውን የትም ቦታ አይሰራም። ዱዓም ዳዕዋ። ነብዩ ሰለላሁ ዐለይሂ ወሰለም ያ ወጣት መጣሳቸው ጋር በሷሃባ ፊት አንተ ያላህ መልእክተኛ ሆይ ዝሙትን ፍቀዱልኝ አላቸው። አላህ ሆይ ምናምን ነው ያሉለት፣ አይፈቀድልህም ነው ያሉት። ዳዕዋ ነው ያረጉለት። መጀመሪያ ምን ብለው እናትህ ላይ ቢደረግ ትፈልጋለህ ወይ ያሉት። አልፈልግም። ሰዎችም እኮ እናታቸው ላይ እንዲደረግባቸው አይፈልጉም። አክስትህ ላይ ቢደረግ ትፈልጋለህ ወይ? አልፈልግም። ሰዎችም እኮ አክስታቸው ላይ እንዲደረግባቸው አይፈልጉም። ምንን አስገኙ? ዳዕዋን አስገኙ። አንድ ከዛ ግን ያን የተከበረ እጅ ደረቱ ላይ ያስቀመጡና ምን አሉ? አላሁመ አሕሲን ፈርጀሁ ወጠሂር ቀልበሁ፣ ልቡን አጽዳለት፣ ብልቱን ጠብቅለት አሉ። ከዛች መድረክ ላይ ተነስቶ ሲሄድ የዝሙት ነገር ወጣለት። እኛ መሃል ካልተነገረ አሁን ሁሌ ሰው ከተገደለ በኋላ ነው እንደው አላህ ይድርስልን እኛ ሙስሊሞችን ስንባል እንደው ይሄ ዋጋ የለውም። መገዳደሉ አይበጅም። እንዳንገዳደል ዛሬ ነው ትምህርት መሰጠት ያለበት። የዒድ ኹጥባ በየመስጂዱ መሆን ያለበት ይሄ ነው። እንዲያው ሁሉም እንዲመራው ማለት ነው። የጉዳዩን ደረጃ ያቀዘንድ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ጌታዬን ሶስት ነገር ለመንኩት፣ ሁለቱን እሺ አለኝ፣ አንዱን እምቢ አለኝ አለ። እሺ ካላቸው ውስጥ የውጭ ጠላት መጥቶ እንዳያጠፋቸው ብዬ ለመንኩት፣ እሺ ብያለሁ አለ። እኛ የውጭ ጠላት አይደለም ያጠፋል። እኛ መጥፊያችን እርስ በርስ ነው። ወደ አንድ ሸሪዓ እስካልመጣን ድረስ፣ ወደ አንድ ዱስቱር መተዳደሪያ እስካልመጣን ድረስ ፋኖ ቄሮ እምቢ በለው በስልጥኛ ምንድነው አምቤው በል፣ በጉራጌኛ ሌላ፣ በወለንኛ ሌላ፣ በሐደርኛ ሌላ። ይሄ መጥፊያችን ነው። ምን ብያቸዋለሁ? በቋንቋ መናገሩ አይደለም ችግሩ። የምትጠጋበት አካል ግን የሚያስጠጋኝ ጥፋት ቢያጠፋም ባያጠፋም እኔ ከዚህ ቡድን ነኝ ካልክ አለቀ። የኛ ቡድን የኛ ዘር እኮ ወጣ ያለ ነው፣ ማንም አይመጥነንም ስትል ገደል ትገባለህ። እዛ ጋር ደግሞ አትቆምማ። ላኢላሃ ኢላላህ ያለው ወንድምህን አስገባለት ትላለህ። ምን ብያቸዋለሁ? በሸሪዓችን ለቀልድ ብሎ እንኳን እንደዚህ ማድረግ ክልክል በሆነበት ሃይማኖት ማለት ነው። ስለዚህ አላህ ነጃ ይበለን። የእውነት ለሱ ብለው ከሚመካከሩት ሰዎች ያደርገን። ቆሻሻችንን እያየን ዝም ከማይሉት ሰዎች አላህ ያደርገን። አላህ ነጃ ይበለን። አላህ ረመዳኑን ይቀበለን።